ሃይ ጋይስ እንዴት ናችሁ? ደህና ናችሁ? አይ ዛሬ ደግሞ የመጣሁት መቼም እኔ ከዲያቤቲክ ጋር ያለኝን ሪሌሽንሽፕ በትንሽ ቢሆን ያውቃችሁት ይመስለኛል። ስለ ሃይፐርግላሲሚያ እና ስለ ኪቶን ያላቸውን ነገር ልነግራችሁ ነው የመጣሁት። ምን ሀፕን አደረገ መሰላችሁ? እንደዚህ ዋን ስራ ቦታ ላይ ታይፕ 1 ዲያቤቲክ የነበረ ሰው እያለ እና የታይፕ 1 ዲያቤቲክ የነበረ ሰውዬ ኢንሱሊን መውሰድ ነበረበት። ኢንሱሊን የሚወስደው ማታ ከምሽቱ 1 ሰዓት ወይም ደግሞ በአውሮፓ አቆጣጠር ከምሽቱ 7 ሰዓት ነበረ እና ያንን አልወሰድም እና ሳይወስድ ሲቀር እኛ እየጠበቅን ነበረ እና ስንጠብቅ ምን አደረገ? በጣም በቃ እናየዋለን ከለሩ እየተቀየረ መጣ ምናምን እና የሆነ ሰዓት ላይ አስታወቀው ማለት ነው። እና ሲያስታውቀው በቃ ደነገጥን። ላይ ዲያቤቲክ እንደሆነ አውቀናል፣ ጠይቀነዋል። የምትበላው ነገር ላይ በብዛት ዲያቤቲክ ሲሆኑ የምትበሉት ነገር አላችሁ፣ የምትጠጡ ትፈልጋላችሁ ምናምን ያን ትሪት እናደርጋቸዋለን እና ጠይቀነዋል ምናምን። ሰውየው ግን ያው ደህና እንደሆነ ነበር የነገረን ማለት ነው። ስለዚህ ላይክ እኛም ምንም አልመሰለንም። ከዛም ጨሻ ላይ ግን ልክ ሲያስታውቅ ተነገጠ። ምክንያቱም አንድ ሰው ታይፕ 1 ዲያቤቲክ ሆኖ ካስታወቀ የመጀመሪያ እንትናችን የኪቶን ሌቭሉን ቼክ ማድረግ ነው። ኦኬ። ስለዚህ አሁን ስለ ኪቶን እነግራችኋለሁ። ኪቶን ማለት ምንድነው? አሁን ለምሳሌ የኢንሱሊን ዋናው ዓላማ ምንድነው? ግሉኮሶችን ማለት ብለድ ሹገሩን ምናምኑን ስኳሩን ወደ ሰውነታችን ክፍል በደም የተነሳ ማንቀሳቀስ ነው አይደለ? እና ኢንሱሊን ከሌለ ያ ግሉኮስ ሌቭል የግሉኮስ አማውንት ደማችን ላይ ይቆያል ማለት ነው፣ አይንቀሳቀስም። ልክ ስለማይንቀሳቀስ ሰውነት ምን ያስባል? ኦኬ በቂ ስኳር የለም፣ በቂ ኤነርጂ የለም፣ ስለዚህ ፋት ብሬክ ዳውን ማድረግ አለብኝ ብሎ ያስባል ማለት ነው። ከዛ ፋት ብሬክ ዳውን ይደረግና ያ ፋት ብሬክ ዳውን ሲያደርግ እንደ ኤነርጂ ለመጠቀም ማለት ነው። ያ ፋት ብሬክ ዳውን ሲያደርግ ኪቶ አሲዶሲስ የሚባል ነገር ይፈጠራል ማለት ነው። ከዛ ምን ይሆናል? ኢንስቴድ ኦፍ ሹገር፣ ስለዚህ ይሄ ፋት አኩሙሌት ያደረገው ፋት ብሬክ ዳውን ሲያደርግ ማለት ነው የብለዳችንን እንትን አሲዲክ ያደርገዋል ማለት ነው አይደል? ከዛ አሲዲክ ሲሆን ምን ያደርጋል ሰውየው ወይም ደግሞ ሌላው ሰው ሊያስታውክ ይችላል። እንደገና ደግሞ የስኳር መጠኑ በጣም ሊሆን ይችላል። ሆዱን ሊያመው ይችላል። እንደገና ደግሞ ስሜላቸው የሆነ እንደ ፍሩቲ የሆነ ስሜል ያመጣሉ ያፋቸው ማለት ነው። ኦኬ ኮንፊውዝ ይሆናል ምናምን እና ልክ ያንን ሲደረግ የመጀመሪያ ላይ ስትራይክ ያደረግነው ምንድነው? ኦኬ ኪቶን ሌቭሉን ቼክ ማድረግ አለብን ነበር ያለው እና ያው ዶክተሮች ጠራን ምናምን። እኛ እንደ ነርስ ኪቶን ኦርደር ማድረግ አንችልም፣ እንደ ነርስ ብለድ ማዘዝ አንችልም። ስለዚህ ዶክተሮች መጥራት ነበረብን። ዶክተሮች መጡና ኪቶን ሌቭሉ ቼክ ተደረገ። ከዛ ደግሞ ብለድ ምናምን ቼክ ተደረገ። ከዛ ብለድ ጋስ የሚባላል፣ ብለድ ጋዝ የሚባለውንም ቼክ ተደረገ። ብለድ ጋስ ያምላችሁ ደግሞ ምንድነው? የብለድ ጋሳችን ቼክ የሚያደርገው ምንድነው? በደማችን ውስጥ ያለው ደማችን አሲዲክ ነው እንዴት ነው ወይስ ደግሞ ቤዚክ የሆኑ ነገሮች አሉ አይደል? ደማችን ላይ አሲዲክ መሆኑና ለመሆኑን ቼክ ለማድረግ ማለት ነው። እና ያ ብለድ ላይክ በቂ ካርቦን ዳይኦክሳይድ በቂ ኦክሲጅን አለ ወይ፣ በቂ ደግሞ ካርቦን ዳይኦክሳይድ ሪሙቭ ያደርጋል የሚለውን ያን መጠን ለማድረግ ማለት ነውና በዛ መልኩ ቼክ ተደረገ ማለት ነው። እና ለኔ አዲስ ነገር ነው የሆነብኝ። አሁን ለምሳሌ ስንቶቻችንን ታይፕ 1 ዲያቤቲክ ሆነን ኢንሱሊናችንን ሳንወስድ ስንቀር ወይ ቮሚት የምናደርግ ወይ ደግሞ ሲክ የምንሆን ሰዎች ካለን ወይ የሆድ ህመም ካለብን ወይም ደግሞ ኮንፊውዥን ምናምን ካለ ዲኬኤ የሚባል ነገር አለ። ዲኬኤ ደግሞ ማለት ምንድን ነው? ዲያቤቲክ ኪቶ አሲዶሲስ ማለት ነው። እሱ ደግሞ በጣም ዴንጀረስ ነው። ምክንያቱም ቬሪ ሃይ ብለድ ሹገር አለ፣ ሃይ ኪቶን አለ፣ አሲዲክ ብለድ አለ እና ዲኬኤ ደግሞ ኢትስ ሜዲካል ኢመርጀንሲ ነው። ማንኛውም ሰው ታይፕ 1 ዲያቤቲክ የሆነ ወይም ደግሞ ኢንሱሊኑን በጊዜ ያልወሰደ ሰው ወይም ደግሞ ሰቨር ኢልነስ ወይም ኢንፌክሽን ያለበት ሰው ሁሉ ጊዜ ይህንን ነገር መጠንቀቅ መቻል አለበት። ስለዚህ ታይፕ 1 ዲያቤቲክ የሆናችሁ ሰዎች ፕሊዝ ሰምቲንግ ሀፕን አድርጎ እንደዚህ አይነት ሲምፕተም ካጋጠማችሁ ላይክ አይ ሰድ ኮንፊውዥን፣ ቮሚቲንግ ወይም ደግሞ አብዶሚናል ፔን ካጋጠማችሁ ኢማይ ቢ ዲያቤቲክ ኬቶ አሲዶሲስ ሊሆን ስለሚችል ፕሊዝ ራሳችሁን ቼክ አድርጉ።
It's your girl Ella. Bye bye.